ስለዚህ ሃይማኖትህን ማትቀየር ከሆነ እኔ እናንተ ያለን ነገር ያበቃል ማለት ነው እሱ ኢኮኖሚ ገርም ይላል ማለት ይሄንን ነገር ያነሳሽው እኔና አንቺ እንድንለያይ ነው ያበቃል ሃይማኖትህን መቀየር ካልቻልክ እንለያያለን ምክንያቱም እኔ ሃይማኖቴን መቀየር አልችልም ካንተ ጋር ተጋብቼ ወልጄ ስኖር ደግሞ ልጆቼ ሁለት ሃይማኖት እንዲኖራቸው አልፈልግም ወይ አንተ ወደኔ ትመጣለህ ወይ ደግሞ እንለያያለን እሺ አሁን ኦኬ ሲጀመርም የሃይማኖቱን ሐሳብ እዚህ ድረስ ያመጣሽ ጎትተሽ እዚህ ደረጃ ለመለያየት ነው ልትል ነው ለመለያየት ብዙ ነገር ሞክረሻል ከዚህ ጓደኛ አረጋስኮ ጓደኛ ምን አረኩ ይሄን ሞክረሽ እሱ ማለት ነው ይኸውልህ ልንገርህ እሱ ፕራንክ እንደነበር ነግሬሃለሁ አንተ የምታረግ አንተ እኮ ማለት ነው ከጓደኛዬ ጋር ተሳስመህ እንኳን ይቅርታ ያረኩልህ ሰው ነህ አይደል እንዴ እኔ ፕራንክ ማድረጌን አታይ እኔ ከጓደኛህ ጋር ምንም ነገር እንደሌለኝ በደንብ ነግሬሃለሁ ጓደኛህም ነግሮሃል እሺ አንተ ግን የምር ከጓደኛዬ ጋር ተሳስመህ እንኳን ይቅርታ አድርጌልሃለሁ እሺ አሁን በቤተሰቦቻችን ፊት ሶ አሁን አንቺ ሃይማኖቴን ማልቀየር ወይም ደግሞ ዳንቺ ማልመጣ ከሆነ ሃይማኖትህን ማቀየር ከሆነ እኔ አልፈልግህም መቼም ቢሆን አብረህ ያለውና ሶ ይሄ ነው የመጨረሻው ሳኔ ሃይማኖት ነገር አንቺ የሚመስልሽ ቀጣኔ ኦኬ አለች እሺ ብዬ ተነስቼ ሃይማኖቴን ቀጣ አውጥቼ የምጥለው ነገር ምናምን ታዲያ ምን አስበህ ነበር አፈቀርኩሽ ብለህ ስትመጣ ምን አስበህ ነው እኔ ጋር የመጣው እሺ ላስብበት ሃይማኖቴን ልቀይርልህ ብዬ why not ለምን ሃይማኖቴን መቀየርልህ እኔ ስለማፈቅርሽ መጠቃት አለብኝ ሶ በደካማ ጎኔ ገብተሽ እንደዚህ ነው የሚሆነው ማለት ስለዚህ አታፈቅረኝም ማለት ነው ለምን ነው ማላፈቅርሽ ካፈቀርከኝ ሃይማኖትህን ቀይር ሶ ይሄ ነው የመጨረሻው ውሳኔሽ የመጨረሻው ውሳኔ ነው ሶ እሺ አልቀየርም ካልኩኝ ትሄጃለሽ ከዚህ በኋላ እናንቺ ነገር አይደለም መሄድ ማለት ነው ድጋሚ አይኔን አታየው እንድታየኝ ሁሉ አልፈቅድልህም ሃይማኖትህን ወይ ትቀይራለህ ወይ ደግሞ ድጋሚ እኔ ህይወት ውስጥ አንቺ ተራ ነገር ነው በቃ ተነስቼ ያማንኩ ነገር እና ማልጨርሰውን ህይወት መጀመር አለብኝ እንደዛ አላልኩኝም እንየው አብረን እንሆንና እንቀጥልና እንየው አንተማ ሐሳብህን ነገርከኝ ሐሳብህ ምንድነው አብረን እንሆናለን እኔም በሃይማኖት አንተ የሚባል ነገር የለም ለምን የሚባል ነገር የለም ለምን የለም ብዙ ሰዎች እንደዛ ነው ይኖሩት አስተያየቶችን እኮ እኔ ጋር የሚባል ነገር የለም ብዙ ሰዎች እንደዛ ነው ይኖሩት አስተያየት ሰምተናል ብዙ ይጻፉልን ሰዎች አሉ ሶ ወደፊት ይቀጥላል አብረን እንኖራለን ከዛ የሚሆነው እናያለን አልችልም ሶ የመጨረሻው ውሳኔ ይሄ ነው አዎ የመጨረሻው የኔ ሃይማኖት ማለት አምኜው ከልጅነቴ ተቀብዬው እስካሁን ድረስ የምኖርበት የማምነው የምከተለው ሃይማኖት ላይክ ከመሬት ተነስቼ ስለማፈቅራት ብቻ አንድ ሴት ልጅ እንዲያድርጊ የምቀይረው ነገር አይደለም ስለዚህ እኔ እኮ ምንም አላልኩም አሁንም ቢሆን እኮ አንተ ሃይማኖትህን ማቀየር ከሆነ እኔ ካንተ ጋር ያለኝን ነገር አቆማለሁ ነው ያልኩት ምክንያቱም እኔ በሃይማኖቴ መደራደር አልችልም ኤግዛክትሊ እኔ መደራደር አልችልም ለዛ እኮ ስለዚህ አይደለም ነው እንለይ ለምንድን ነው መለየት ነው የፈለግሽው መቼም ለኔ ገና ትልቅ ፍቅር አለው በሃይማኖት በቂ ምክንያት አለኝ ኦፍ ኮርስ በቂ ምክንያት አለኝ ሃይማኖት በቂ ምክንያት ነው የኔም እኮ ሃይማኖት በቂ ምክንያት ነው ላለመቀየር እኮ በቂ እኮ አሁን አንድ ነገር ትቀይራለህ ወይስ አትቀይርም ሶ የመጨረሻው ውሳኔ እሺ ነው አዎ የመጨረሻው ውሳኔ ነው የኔ ሃይማኖት ማለት እኔ አምኜበት ከልጅነቴ ድረስ ተቀብዬው መጥቼ የኖርኩበት ሃይማኖት ኢቭን እንኳን እኔ ያንቺን ሃይማኖት ልቀበል ወደ አንቺ ሃይማኖት ልምጣ ብል ራሱ ላነብ ላውቅ ልረዳው እንደገና ደግሞ ላምንበትና ልቀበለው ይፈልጋል እንጂ እሱ እኮ ማለት ነው ፍላጎት ሲኖርህ እኔ የማደርገው ነገር ነው ላይክ አውቀኸው አምነህበት እንድትገባ ነው እንጂ ዝም ብለህ ጥልቅ ብለህ እንድትገባ አይደለም ፈልገው እንደዛ ነው እያልሽ ፍላጎቱን ራሱ እያሳየኸኝ እኮ አይደለም እንደምታፈቅረኝ ተራራራለሁ ለምንድን ነው ባላፈቅርሽ እኔ እዚህ ርቀት ድረስ እመጣለሁ ባላፈቅርሽ ሁሉ ነገር ሶ ይሄ ሁሉ ያደረኩት ነገር ላንቺ ተራ ነገር ነው ማረጋገጫው ሃይማኖቴን መቀየሩ ነው ላንቺ እንዳልኩሽ ለኔ ሃይማኖትህን ከቀየርክ አንተን ለማግባት ዝግጁ ነኝ ካንተ ጋር ቤተሰብ ለመመስረት ዝግጁ ነኝ ካንተ ልጆች ለመውለድ ዝግጁ ነኝ ያንን ማድረግ ካልቻልክ ግን ለምን ትጨቀጭቀኛለህ እሱም እኮ ነው እኔ ሐሳብ ካንቺ ጋር መኖር ቤተሰብ መመስረት ልጆችን መውለድ እኮ ነው እኔ ማሳብ መጨቃጨቅ አይሰለችም እኔ ሁሌ መጨቃጨቅ ሰልችቶኛል ወይ አብረን እንሁን ወይ እንለያይ በቃ